ሰላም ብለናል። ሰላም ጤና ይስጥልን። የተከበራችሁ የዩቲዩብ ቤተሰቦች በሙሉ እንኳን ለረመዳን ወር በሰላም አደረሳችሁ። ሰላማችሁ ይብዛልኝ። እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። አዲስ ባይሆንም ግን ያወቁትን ማሳወቅ መልካምነት ነው የሚለውን መርህ በመከተል ዛሬ ፓስወርዳችሁን እንዴት ቼንጅ ማድረግ እንደምትችሉና እንዴት መቀየር እንደምትችሉ አሳያችኋለሁ። እኔንም አካውንቴ አዲስ ለቻናሌ አዲስ የሆናችሁ ሰዎች በሙሉ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ። ከቻል ደስ ካላችሁ ትምህርቱ ይጠቅመናል አሪፍ ነው ብላችሁ የምታስቡ ከሆነ ሼር አድርጉት። ለጓደኞቻችሁም ሼር አድርጉላቸው። እነዚህ ፓስወርዳቸው መቀየር ላልቻሉ ለተቸገሩ እህቶችና ወንድሞች ሼር ብታደርጉላቸው ሞር ለጀማሪ ዩቲዩበሮች ይጠቅማል ብዬ ስላሰብኩ ነው። በጣም ብዙ ልጆችም ጠይቃችሁኛል እና ለዚህም ነው ለማቅረብ የፈለግኩት። በተረፈ ዩቲዩብ ቻናላችሁን ትከፍቱና እችን ቻናላችሁን ምልክት ፕሮፋይላችሁን ትሏታላችሁ ለመቀየር። ከዛም በኋላ ማኔጅ ጉግል አካውንት የሚለውን ትጫኑታላችሁ፣ ክሊክ ታረጉታላችሁ። እሱን ካረጋችሁ በኋላ ሲያመጣላችሁ እንግዲህ እዚህ ውስጥ የተለያዩ ነገሮች አሉ። በቀጣይ ያሳያችኋለሁ ብዬ አስባለሁ። ሁሉንም ፐርሶናላይዜሽን፣ ፐርሶናል ኢንፎ ለምሳሌ ጾታችሁን እንደፈለጋችሁ ስትፈልጉ ሴት ስትፈልጉ ወንድ ማድረግ ትችላላችሁ። በዚሁ አጋጣሚ ማለት ነው። በስህተት የሞላችሁ ካላችሁ እዚህም ላይ እንድታስተካክሉት ያው ምክሬን እሰጣችኋለሁ። በተረፈ ደግሞ በጣም ብዙ ነገሮች አሉ። ቀጣይ የማሳያችሁ ይሆናል ብዬ አስባለሁ። እዚህ ጋር ስልክ ቁጥራችሁን እንዴት እንደምታስገቡ፣ ሰከንደሪ ኢሜል አድሬስ እንዴት ማስገባት እንዳለባችሁ፣ ፓስወርዳችሁን ለማንኛውም አሁን ሰኩሪቲ የሚለውን ትገባላችሁ። ፓስወርዳችሁን ለመቀየር እችን ሰኩሪቲ የምትለዋል ክሊክ ታረጓታላችሁ። ከዛ ሳይኒንግ ኢን ቱ ጉግል የሚለውን ኦኬ ትሉታላችሁ። ፓስወርዳችሁን ለመቀየር ማለት ነው። ይህንን ትጫኑታላችሁ። በቀጣይ አካውንታችሁን እንዴት ሴኩር እንደምታደርጉት አሳያችኋለሁ። ስቴፕ ባይ ስቴፕ ፎን ነምበራችሁን ሪኮግናይዝድ ፎን እንዴት እንደምታደርጉ በቃ በጣም ብዙ ነገር አሳያችኋለሁ ብዬ አስባለሁ ወደፊት ማለት ነው። ያው እንግዲህ ለጊዜው ግን ያው ፓስወርዳችሁን እንዴት መቀየር እንደምትችሉ አሳያችኋለሁ። ፓስወርድ የሚለውን በተን ክሊክ ታረጉታላችሁ። ይሄንን ፓስወርድ የሚለውን ሴኮንደሪ ኢሜል አድሬስ እንዴት መቀየር እንደምትችሉ ወደፊት አሳያችኋለሁ። ብዙ ትምህርቶች አሉ እዚህ ጋር በጣም ብዙ ነገሮች አሉ ማስተካከል የሚገባችሁ። እነግራችኋለሁ ወደፊት አንድ ቪዲዮ እሰራለሁ። ለጊዜው ግን ፓስወርዳችሁን እንዴት መቀየር እንደምትችሉ ፓስወርድ የሚለውን ኦኬ በሉት። ፓስወርድ የሚለውን ኦኬ ካላችሁ በኋላ ይመጣላችሁ። መጀመሪያ ያስገባችሁት የበፊቱ ፓስወርዳችሁ ያለው ፓስወርዳችሁ ማለት ነው። እቺ የአይን ምልክቷን እንደበራሽ ታረጓታላችሁ። ሰረዝ ካለባት እንደበራሽ ታረጉታላችሁ እንዲታያችሁ። ከዛ በኋላ እዚህ ላይ ማድረግ የሚጠበቅባችሁ ፊደላት እኔ በፊት ያስገባሁት ፓስወርድ ይሄ ነው። አካውንት ዝም ብዬ የምጠቀምበት ስለሆነ ያን ያህል ስትሮንግ አይደለም፣ ግን እናንተ ስትሮንግ ማድረግ አለባችሁ። ከዛ ኔክስት የሚለውን ትጫኑታላችሁ። ይሄ በፊት የነበረው ፓስወርድ ነው እንበል። ይሄን ከጻፋችሁ በኋላ ኔክስት የሚለውን ነው የምትጫኑት እዚህ ጋር ማለት ነው።
እንግዲህ ኔክስት ካደረጋችሁ በኋላ አሁን የምታስገቡትን ይመጥነናል ብላችሁ የምታስቡትን ፓስወርድ ኒው ፓስወርድ የሚለው ቦታ ላይ ከፊደላትም ከቁጥርም እማትረሱት ማለት ነው እንዳትረሱት ከቁጥርም ከፊደላትም ከስርዓተ ነጥቦችም ከሁሉም አካታችሁ ማድረግ አለባችሁ። ለምሳሌ የምትወዱት ነገር ፈርስት ኦፍ ኦል እኔ ራሴን ነው የምወደው ራሴን ስም አስገባለሁ ማለት ነው። ወይም ደግሞ ሀገሬን እወዳታለሁ ልክ አማርኛ እንደዚህ ስትሮንግ የሆነ ነገር ማለት ነው። ማንም ሰው በግምት የማይፈታውን ነገር ነው እዚህ ጋር ማድረግ ያለባችሁ። እንግዲህ እኔ ያው እናንተን ለማሳየት ያክል ነው ሰይድ ያልኩኝ። ከዛ ከስርዓተ ነጥብ አት ኤንድ ፕላስ ቀጣይ የምወደው ሚስቴን ነው ካልኩኝ ስትሮንግ ነው ያል። ከዛ ቁጥር ነው የቀረኝ 91 ብዬ አስገባሁበት። ታችኛው ላይ ኮንፎርም ዩር ፓስወርድ ማድረግ አለባችሁ። አዲሱን ፓስወርድ ያስገባችሁትን ፓስወርድ ኮንፎርም ማድረግ ይጠበቅባችኋል። ኮፒ ታደርጉትና ላይ ያስገባችሁትን ታች ፔስት ታደርጉታላችሁ ኮንፎርም የሚለው ላይ ማለት ነው። ከዛ ቻንጅ ፓስወርድ የሚለውን መጫን ነው አለቀ። ሌላ ምንም ነገር የለውም። ላይ ያለው እና ታች ያለው በትክክል መመሳሰሉን ቼክ አድርጉ ደግማችሁ። ከዛ በኋላ ቻንጅ ትታረጉት ዩር ፓስወርድ ቼንጅድ ሰክሰስፉሊ ብሎ ከጻፈ ፓስወርዳችሁን ቀይራችኋል ማለት ነው። የድሮ ፓስወርድ የለም አዲሱን ፓስወርድ ማስታወስ አለባችሁ ማለት ነው። ስለዚህ ቀላል ነው ብዬ አስባለሁ። ያው እንግዲህ ይሄ ነው ፓስወርድ መቀየር በጣም ቀላል የሆነ ነገር ነው። በተረፈ ቻናሌን ሰብስክራይብ አድርጉልኝ፣ ላይክም አድርጉኝ። ደስ ካላችሁ ጠቃሚ ነገር ነው ብላችሁ ካሰባችሁ ለጀማሪ ዩቲዩበሮች በእርግጥ ይጠቅማል። ሼር አድርጉት። በተረፈ ሰላማችሁ ብዝት ይበልኝ። መላው ሙስሊም ወንድሞቼ በሙሉ እንኳን በሰላም አደረሳችሁ። እጅግ በጣም አመሰግናለሁ። ባይ ባይ።